ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ሁሉ እንዴት ነበር? ቆይታ እንዴት ነው? ሁሉ ሰላም፣ ሁሉ አማን ከኔ ጋር አልሐምዱሊላህ። ዛሬ የመጣሁላችሁ ደግሞ የወርቅ ዋጋ በቀን ቀን መጨመሩን መቀነሱን እንዴት ማወቅ እንደምንችል ወይም ደግሞ እንዴት ማየት እንደምንችል ማለት ነው ለነግራችሁ ነው። እሱም ደግሞ በጎግል ክሮም ወይም በጎግል ማለት ነው የምናውቀው የማንንም ቪዲዮ ዩቱብ ላይ ሰርች አድርገን ማየት አይጠበቅብንም። ቀጥታ ዋይፋይ የሚያስፈልገን። ከዛ ቀጥሎ ደግሞ ጎግል ላይ እንዴት ምን ብለን ጽፈን ማየት እንደምንችል አሳያችኋለሁ። እኔ ከቀን ቀን የማዩበት ወይም ደግሞ የምከታተልበት ስላለ ትክክለኛ ዋጋ ነው። ዛሬ አፕሪል 29 ነው፣ ሮብ ነው። የዛሬን ዋጋ ማየት እንችላለን ማለት ነው። አብረን እንከታተል። እንዴት እንደምንገባ እንዴት ምን ብለን ጽፈን እንደምናገኘው ምናምን አሳያችኋለሁ። ተከታተሉኝ እስከ ቪዲዮ መጨረሻ ድረስ ማለት ነው። ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ ቤተሰብ የሆነ አሁን ወደ ስልኬ እንገባለን ማለት ነው። እንደዚህ እንስበውና እዚህ ጋር ጎግል አለ ማለት ነው። እኔ ሁሌ አይበታለሁ ብያችኋለሁ። እዚህ ጋር ጎግል እንደዚህ ይመጣላችኋል። እንደዚህ ሲመጣላችሁ እዚህ ጋር ሰርች የሚለው ጋር ትጽፋላችሁ ማለት ነው። እንግሊዘኛ የምችሉ ከሆነ በእንግሊዘኛ ትጽፋላችሁ። አረበኛ የምችሉ ከሆነ በአረበኛ መጻፍ ያለባችሁ ማለት ነው። እዚህ ጋር እኔ ሁሌ የጻፈ የምከታተለው በአረበኛ ነው የምጽፈው ማለት አረበኛ ማንበብ ስለምችል በአረበኛ የምከታተለው። ስለዚህ እንግሊዘኛ አይጠበቅብኝም ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ማለት ነው ከም ሰይር ዘሀብ የውም ይላል ማለት ነው በአረበኛ። ዛሬ የወርቅ ዋጋ ስንት ነው ብዬ ጻፍኩ ማለት ነው። የአማርኛው ስንተረጉሞ ይሄንን መጻፍ አይጠበቅብኝም። ይሄንን ሰርች አደርገዋለሁ አብረን እናያለን ማለት ነው። እንደዚህ ክሊክ አደርገዋለሁ ማለት ነው። ክሊክ ሳረገው እዚህ ጋር አስዓር ዘሀብ ፊ ሰዑዲያ የውም ይላል ማለት ነው። ሳዑዲ ያላችሁ ማለት ነው። ሳዑዲ ያላችሁ እንደዚህ ነው። እዚህ ጋር ደግሞ 21 ያኔ 21 ማለት ነው። ሰይር ጅራም ذهب يا 21 يوم في السعودية ይላል ማለት ነው። ይሄ እንደምታዩት ከዛ 22 ዝህና አልአን ማለት አሁኑ እንደ ማለት ነው። እና ሐሰብ ሰይር الذهب يا 21 ይላል። ያው ይሄ የምትፈልጉት አይነት ምናምን ነው። እና ደግሞ እንደ ወርቃችሁ ነው ማለት ነው። ወደ ላይ እንስበዋለን። እንደዚህ እንስበውና ምንም ወደታች እንትን የምናደርገው ነገር የለም። ምንድነው እንደዚህ ስንስበው ሳዑዲ ይሆንና የሀገሩን ያለበትን ሀገር ምናምን ይጽፍላችኋል ማለት ነው። ሪያድ ከሆነ ሪያድ፣ መካ ከሆነ መካ፣ መዲና ከሆነ መዲና፣ ጅዳ ከሆነ ጅዳ ይላችኋል። ነገር ግን አንድ የምታውቁት ነገር ሳዑዲ ውስጥ የወርቅ ዋጋ ማንኛውም ሱቅ ሊሆን ይችላል አንድ ነው። ዋጋው አንድ ነው፣ አይለያይም ማለት ነው። እንደ ሀገሩ አይለያይም፣ አይቀንስም፣ አይጨምርም፣ አንድ ነው ዋጋቸው ማለት ነው። እዚህ ጋር አሁን እንደምትሉት ከምስተር ዘሀብ ልየውም ጅዳ ምናምን ይላል ማለት ነው። ስሙ ብቻ ነው እንጂ ምንም ለውጥነት የለውም ማለት ነው። ወደታች እንደዚህ አትስቡም። ቀጥታ እዚህ ጋር መጀመሪያ እንደጻፍኩት ይሄ ጽሁፍ ተጽፎ እዚህ ጋር አለ። ይሄንን ነው የምንነካው። ይሄንን ነካለሁኝ እኔ። ይሄን ከነካ በኋላ አሳያችሁ። ክሊክ እናደርግና እንደዚህ እስከሚመጣ ድረስ እንጠብቃለን ማለት ነው። እንደዚህ እስከሚመጣ እንጠብቅና እዚህ እንደምታዩት ማለት ነው። እዚህ ጋር በደንብ ረክዛችሁ ስሙኝ ማለት ነው። እዚህ ጋር እንትን ነው ብዶራል ነው ሰይር ብዶራል ይላል ማለት ነው። ትንሽ አረበኛው ታውቃላችሁ ብዙ እንትን ማትሉ ከሆነ ማታነቡ ከሆነ እንምታታባችሁ ይችላል። በእንግሊዝኛ ቀይሩት ማለት ነው። እዚህ ጋር ደግሞ ሰይር በሪያል ሳዑዲ ይላል ማለት ነው። ሳዑዲ እዚህ ጋር አስቀምጦላችኋል። ከዛ እዚህ ጋር ደግሞ በዶላር ማለት ነው። እንደዚህ እንስብና ወደ ላይ እንስብና ከዛ ይሄን እናነባለን። ሰይር ጅራም ዘሀብ ያኔ አንዱ ነው። የወርቁን ነገር ነው የምነግራችሁ። እዚህ ጋር 1 ግራም ያር 18 ወይም 18 ዛሬ የዋለው ማለት ነው። ዛሬ አፕሪል 29 ነው፣ ሮብ ነው። በጣም ቀንሷል ማለት ነው። ያር 18
1 ግራም 415 ሪያል ነው ማለት ነው። ደህና ነው። ከዛ ቀጣይ ሁለተኛው ደግሞ እዚህ ጋር ግራም ያው አልደጋግምላችሁም 1 ግራም 21 ሪያል 21 21 484.95 ሳንቲም ነው የሚለው ማለት ነው። በጣም ቆንጆ ነው እውነት ለመናገር ትላንት ማክሰኞ 486 ነበረ ይሄ ራሱ 21ኛው ማለት ነው። እና በጣም እየቀነሰ ነው እውነት ለመናገር። እዚህ ጋር ደግሞ እንደምታዩት 22 ወይም ፍኔኖ አሽሪን ፍኔኖ አሽሪን 508 ብር 508 ብር 1 ግራም ነው የምነግራችሁ የዚህን ግራም ነው የምነግራችሁ ማለት ነው። እና እዚህ ጋር ደግሞ 24 ይላል 24 ደግሞ 554 ነጥብ 23 ነው። ያው ይሄ ነጥብ ብሎ 23 ምናምን የሚለው ነጥብ ከነጥብ ወደዛ የሚጨምረው ሳንቲም ነው። እሺ ጋይስ እንደምታጣባችሁ እዚህ ጋር 22 ኤአር ዋህደ ማን ነው ኤአር 24 554 ነው ማለት ነው። ዛሬ የአፕሪል 29 የሮብ ቀን የ24 ካራንት የወርቅ ዋጋ ማለት ነው። በጣም ቆንጆ ነው። በጣም አሪፍ ነው። በጣም ጥሩ ነው ማለት ነው። ለማንኛውም የምትገዙ ገዛዙ ነው የምለው። የምትገዙ ገዛዙ እውነት ለመናገር ማለት ነው። ኦንላይን መጥለብ ይቻላል ከትክክለኛ ሰው ማለት ነው። ሳይመቻችሁ ሲቀር አሁን ላይ ትንሽ ተፍትሹ ምንም ስለሚያስቸግር ማውጣት ማትችሉ 1 ግራም 2 ግራም ገዝታችሁ ማስቀመጥ ነው ማለት ነው። ይጨምራል እየተባለ ነው። እዚህ ጋር እንደዚህ ወደ ላይ ብንስበው ያው ኖርማል ነው። እዚህ ጋር ደግሞ አቬሬጅ ምናምን ነው የሚያሳየን ማለት ነው። እና ጋይስ እንደዚህ እያነበባችሁ ጥቅሙን ጉዳቱን እንደዚህ ማንበብ ትችላላችሁ። ጊዜ ካላችሁ አረበኛ የምትችሉ ከሆነ እንደዚህ ማንበብ ትችላላችሁ። እና ጋይስ ይሄን ይመስላል። ዩቱብ ጋር ገብታችሁ ሰርች ማድረግ አይጠበቅባችሁም፣ ወይም ደግሞ ማንንም ሰው መጠየቅ ያለባችሁም። ቀጥታ ጉግል ገብታችሁ ሰርች አድርጋችሁ ልክ እንደዚህ እንዲያሳዩዋችሁ እርግጠኛ ይመጣላችኋል ማለት ነው። ማየት ትችላላችሁ። ሁሉ ነገር ቀላል ነው ማለት ነው። ይሄን ይመስላል ጋይስ ዛሬ ይዤላችሁ የመጣሁት ቪዲዮ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ እስኪ እንዳይደናገራችሁ ልድገምላችሁ። እሺ ማለት አንዳንድ ጊዜ ትንሽ እንትን ይላል መሰለኝ። እንደዚህ ጎግል ትገባላችሁ። ከዛ እንደዚህ ከዛ እንደዚህ ከምሳሌ ዛሃቢያውን ብላችሁ ጽፉና በአረበኛ ስክሪንሾት አድርጉት። ይሄን ስክሪንሾት ብታደርጉት ጎግል ራሱ ይጽፍላችኋል። እዚህ ጋር እንደዚህ እንነካዋለን። ከዛ ቆይ እንጠብቃለን ትንሽ። ከዛ እንደምታዩት አመጣልኝ ማለት በጣም ቀላል ነው። ቀን በቀን ነው የሚያሳያችሁ። ቀን ቱዴይ በቱዴይ ነው የሚያሳያችሁ። ምንም የሚያስቸግር ነገር የለም። በዶላር ብትፈልጉ በዶላር ያሳያችኋል። በሪያል ብትፈልጉ በሪያል ያላችሁበትን ሀገር ብቻ ትጽፋላችሁ። አሁን እኔ ሳውዲ ስለሆነ እኮ ያለሁት የሳውዲን ስም ነው እዚህ ጋር ያጻፍኩት ማለት ነው። ስለዚህ ዱባይ ከሆናችሁ እዚህ ጋር ሳውዲ የሚለውን ቦታ ላይ ዱባይ ማለት ትችላላችሁ ማለት ነው። ዱባይ ያላችሁት ከሆነ ኩዌት ከሆነ ኩዌት ነው ማለት ያለባችሁ እዚህ ጋር እዚህ ቦታ። ከዛ ሌላው አረበኛው አንዲ ነው። ይህን ይመስላል ማለት ነው። ትጠቀሙበታላችሁ ብዬ ተስፋ አድርጋለሁ። እንዲሁም ደግሞ ይጠቅማችኋል ብዬ ማለት ነው። ምክንያቱም አጭሩ በራሳችን ስልክ በየደቂቃው ማወቅ እንችላለን ማለት ነው። ለዛ ነው የነበረን ቆይታ ለዛሬ ይሄን ይመስላል ማለት ነው። በቀጣይ በሌላ ቪዲዮ እንገናኝ። እወዳችኋለሁ። እስከ ቪዲዮ መጨረሻ ለምትመለከቱት በሙሉ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ በቀጣይ በሌላ ቪዲዮ እንገናኝ። ባይ ባይ።